በዚህ ሰዓት የብዙዎቻችሁ ጥያቄ እየሆነ ያለው ከአሊኤክስፕረስ እቃ ማዘዝ ፈልገን ግን አንድ ነገር ይጎለናል ትላላችሁ። እሱም ካርድ ነው። አዎ ካርድ። ዛሬ እንዴት ካርዱን በነፃ ማግኘት እንደምትችሉ አሳያችኋለሁ ማለት ነው። ቪዲዮ እንደሚመቻችሁ ስለማልጠራጠር ቪዲዮ ላይክ እያደረጋችሁ ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቪዲዮአችን እንሂድ። ቆይ ቪዲዮን ከመጀመራችን በፊት ይሄ እኔ የፈለኩት ቪዲዮ አይደለም ካላችሁ ካልሄዳችሁ ኖርማሉ ወደ ቪዲዮአችን በምንመለስበት ሰዓት ያው እንዳልኳችሁ ካርዱ የምናገኘው ከባይቢት ላይ ስለሆነ ቀጥታ ወደ ባይቢት እንገባለን ማለት ነው። ከዛ ባይቢት ላይ በመግባት ትንሽ አዲስ ከሆናችሁ ትንሽ ሊያስቸግራችሁ ይችላል ማለት ነው። ስለዚህ አካውንት ሳይን ኢን እናረጋለን። ከዛም በኋላ እንደምታዩት እዚህ ልክ ስከፍቱት ዴሞ ትሬድ እና ሳይን አፕ ሎጊን የሚል ነገር አለ። ሳይን አፕ ሎጊን የሚለውን አንድ ጊዜ ትነኩታላችሁ። ከዛ ከታች የጉግል ምልክት አለች። እሷን በመንካት በጉግል የሚለውን ትነኩታላችሁ ማለት ነው። ከዛ ቹዛን አካውንት ብሎ ያማርጣችኋል። ከዛም በኋላ ከዚህ ካሏችሁ አካውንቶች ውስጥ አንዱን ትመርጣላችሁ ማለት ነው። የጉግል አካውንታችሁ ለእናንተ ስቴፕ እንዲያቀልላችሁ እንደዚህ ቢሆን ለእናንተ ጥሩ ነው ማለት ነው። ስለዚህ እንደዚህ በመታየት መልኩ ከቀጠልን በኋላ አሁን ቀጣይ ካፕቻ ያመጣላችኋል። ካፕቻው ወደ ጎን በማድረግ ስዕሉን በማመሳሰል ታልፉታላችሁ ማለት ነው። ያው ትንሽ አስቸጋሪ ሊሆንባችሁ ይችላል። ከዛ እሱን ትሞክሩትና ታልፋላችሁ ማለት ነው። ከዛ እሱን ቬሪፋይ ሰክሰስፉሊ ብሎ ካለፈላችሁ በኋላ ትንሽ ሪሎድ ያደርጋል ማለት ነው። ከዛ ቬሪፋይ ማይ አይዴንቲፋይ የሚል ነገር ያመጣላችኋል። እንደምታዩት መጀመሪያ አካውንቱን ከፍተን ጨርሰናል። ከዛ አሁን ደግሞ አይዴንቲቲ ቬሪፋይ እናደርጋለን ማለት ነው። እንዴት ነው አይዴንቲቲ ቬሪፋይ የምናደርገው በምንልበት ጊዜ ናሽናል አይዲ ካላችሁ በቂ ነው ማለት ነው። ስለዚህ አሁን እናንተ የምታደርጉት ምንድነው ናሽናል አይዲ ስላላችሁ የግድ ናሽናል አይዲ መኖር አለበት። ከዛም በኋላ እሱን ኢትዮጵያ የሚለው ካላይ ካንትሪ በራሱ አውቶ ያመጣላችኋል። እታች ላይ ማብራት ያለባችሁ የነች ካፕቻ ነገር አለች። እሷን አንድ ጊዜ ቦክሷን ራይት ታደርጉና ከታች አለች ማለት ነው ኮንቲኒው የምትል ነገር። ስለዚህ እሷን አንድ ጊዜ ከታች ያለችዋን ትነኩና ትቀጥላላችሁ ማለት ነው። ከዛም በኋላ በምትቀጥሉበት ጊዜ እንደዚህ ካንትሪ ያማርጣችኋል። ካንትሪ በሚያማርጣችሁ ጊዜ እንደምታውቁት እናንተ ኢትዮጵያውያን ናችሁ። ስለዚህ ኢትዮጵያ ትላላችሁ። እዚህ ጋር ምንም ያሳፍር ነገር የለውም ማለት ነው። በሀገራችን መተማመን አለብን። ከዛ እዚህ ጋር ምን ይላል? ፕሩፍ ዩር አይዴንቲቲ ይላል። ፓስፖርት አለ፣ ድራይቨር ላይሰንስ አለ እና አይዲ ካርድ አለ። ስለዚህ እናንተ እቺ አይዲ ካርድ የምትሏለች ሶስተኛ ላይ እሷን አንድ ጊዜ ትመርጧታላችሁ ማለት ነው። ያው አይዲ ካርድ ስለሆነ ከዛ ከታች ኮንፈርም የምትል ነገር አለች። እሷን አንድ ጊዜ ትነካታላችሁ። እዛ አለው ፐርሚሽን መስጠት አለባችሁ ማለት ነው። የካሜራችሁን ፎንት ሳይዙን ታነሳላችሁ የፊት ለፊቱን። ከዛ ኦቨር ክሮፒንግ የሚል አለ ከኋላ በተን ያለው ማለት ነው። እንደዛ እያደረጋችሁ ታነሳላችሁ ማለት ነው ሁሉንም ካሜራ። ስለዚህ አሁን ትቀጥላላችሁ ማለት ነው። ኮንቲኒው ወደሚለው ትሄዳላችሁ። እንደዛ በምትሉበት ሰዓት ቀጥታ ያማርጣችኋል ማለት ነው። እንደምታዩት ኦል ካንትሪ ኤክሴፕት ዩኤስኤ ምናምን የሚል ነገር አለ። ኦል ካንትሪ ኤክሴፕት ዩኤስኤ የሚለውን መርጣችሁ ኮንቲኒው ትሉታላችሁ ማለት ነው። ይሄኛው ስቴፕ ብዙም የሚከብድ ነገር የለውም ማለት ነው። ከዛ ፎንት ኦፍ አይዲ የሚል አለ የፊት ለፊቱ ማለት ነው። ስለዚህ እናንተ ይሄንን ትመርጣላችሁ፣ ሁሉንም ነገር ታስገባላችሁ። ከዛም በኋላ ከጨረሳችሁ በኋላ ደግሞ አሳያችኋለሁ። ከዛም በኋላ እንደዚህ ከጨረሳችሁ በኋላ ሙሉ እንትኑ ሞልታችሁ ካስገባችሁለት በኋላ የፊት እንትን ይጠይቃችኋል። እሱንም ታስገቡለታላችሁ። እሱንም ቬሪፋይ ማድረጋችሁን እንዳትረሱ ማለት ነው። ከዛ እሱን ስቴፕ ከጨረሳችሁ በኋላ ወደ ቀጣይኛው ስቴፕ እንሄዳለን። ከዛ መጨረሻ ላይ ቬሪፋይ አድርጋችሁ ስጨርሱ እንደዚህ አይነት ፌዝ ያመጣላችኋል ማለት ነው። KYC የሚለውን ፓርት አርፋችሁታል ማለት ነው። ስለዚህ KYC የሚለው ራይት ከሆነ እናንተ አካውንታችሁን ቬሪፋይ አድርጋችኋል ማለት ነው። ይሄን የሚከብድ ነገር የለውም። በናሽናል አይዲያችሁ ማለት ነው። ናሽናል አይዲያችሁ ከ18 ዓመት በላይ መሆን አለበት። ስለዚህ እሱን ካለፋችሁ በኋላ ከታች ከላይ ወደ ሰርች ባሯ ጋር ትሄዱና ካርድ ብላችሁ ትጽፋላችሁ ማለት ነው። ከዛ ካርድ ብላችሁ ከጻፋችሁ በኋላ እንደዚህ አይነት ፌዝ ያመጣላችኋል ማለት ነው። ስለዚህ አሁን ምንድነው አክቲቭ ነው የምታረጉት ማለት ነው። ስለዚህ ምን ታረጋላችሁ? ካርዳችሁን አሁን ነው የምታስመዘግቡት። ስለዚህ ካርድ ወደሚለው ትገባላችሁ። ከዛም በኋላ አክቲቭ ነው እዚህ ጋር ቪው ማይ አፕሊኬሽን የሚል ነገር አለ ማለት ነው። ስለዚህ እነዚህ አሁን ስለ ካርዱ ቤኔፊት ምናምን እየነገራችሁ ነው። በቢጫ ያለችውን አክቲቭ ነው የምትሏን ትነካታላችሁ አንድ ጊዜ ማለት ነው። ከዛም ምን ያማረጣችኋል? አድሬስ ኢንፎርሜሽን ይላል። ኢትዮጵያ ነው እሱ ሎካሊ ሞልቶታል ኢትዮጵያ እንደሆነ ማለት ነው። እና ደግሞ እነዚህ ስትሬት ምናምን የሚሉትም በአብዛኞቹ እነሱንም መሙላት ይኖርባችኋል ማለት ነው። እኔ አሁን ሲቲ አዲስ አበባ ብየዋለሁ።
እነዚህ በጣም ቀላል ነገሮች ናቸው። እዚህ ጋር አዲስ አበባ ትሉታላችሁ። ፖስታ ኮድ የአዲስ አበባ 1000 ነው። ይሄን ይል ብዙ የሚያስጨንቅ ነገር የለውም። ኢትዮጵያ ላይ እንዳላችሁ ብቻ ዋናው ማወቁ ነው ማለት ነው። ከዚህ በፊት ያው ብዙዎቻችሁ እንዲህ ባይቢት ካርዱ በእንትን እየተላከ እንደሆነ ተነግሮናል፣ በፖስታ ቤት ማለት ነው። ፊዚካል ካርዱን መቀበል ትችላላችሁ ተብለናል ማለት ነው። ግን ኢትዮጵያ ውስጥ ይሄ ነገር እየተላከ አይደለም፣ ፊዚካል ካርዱ ማለት ነው። ስለዚህ አሁን ይሄ በጣም ያሳዝናል። ግን ይሄን ይል ችግር የሌለው ነገር ነው። ዋናው የሚያስፈልገው ገነኛ ምንድነው ካርዱ ስለሆነ ማለት ነው። ወደፊት ደግሞ ኢትዮጵያ ላይ መፍቀዳቸው ስለማይቀር ይሄ ችግር የሌለው ነገር ነው ማለት ነው። ከዛ ስትሬት የሚለውንም አዲስ አበባ ትሉትና የሰፈር ስማችሁንም መሙላት ትችላላችሁ ማለት ነው። ይሄን ይል ኦፕሽናል ነገሮች ናቸው፣ የሚያስጨንቁ ነገሮች አይደሉም ማለት ነው። ግን በኋላ ወደፊት ሊጠቅማችሁ ስለሚችል እነዚህ ነገሮች በስነስርዓት መሙላታችሁን አትርሱ ማለት ነው። ከዛም በኋላ ይሄንን ከጨረሳችሁ በኋላ ወደ ቀጣይኛው ስቴፕ ይወስዳችኋል ማለት ነው። ይሄንን ሙሉ ቦታውን መሙላት አለባችሁ ማለት ነው፣ ምንም ሳዘሉ ነገ ወደፊት ኢትዮጵያ ላይ ከተፈቀደ ያው ለማዘዝ እንዲሆናችሁ ማለት ነው። ከዛም በኋላ ካርድ አፕሊኬሽን ብሏችሁ ወደ ቀጣይኛው ስቴፕ ይወስዳችኋል ማለት ነው። ስለዚህ አሁን ይሄኛው ምንድነው እናንተ አንዳንድ ነገሮችን ነው ማለት ነው። እንዴት ነው ራሳችሁን የምታስተዳድሩት ምናምን፣ የቀን ገቢያችሁ ምን ያለው እነሱን ነገሮች ይጠይቃችኋል ማለት ነው። ይሄ እንዴት ነው የምትኖሩት ነው። ሰልፍ ኢምፕሎይመንት የሚለውን ነካለው ማለት ነው። ራስ ማለት ከዛ ሶርስ ኦፍ ኬት ነው የምታገኙት ነው የሚላችሁ ገቢያችሁ ማለት ነው። ሰልፍ ኢምፕሎይመንት ኢንካም በሚለው እኔ ገባለሁ ማለት ነው። ከዛም በኋላ በአራተኛው ደግሞ የቀን ገቢያችሁ ምን ያህል ነው ይላችኋል። ከ10,000 እስከ 99,000 ብየዋል ማለት ነው። እሱን ተውት፣ ይሄን የሚያስጨንቅ ነገር አይደለም። ካርዳችሁ ላይ ምንም የሚያመጣው ለውጥ የለም ማለት ነው። ከዛ ኮንቲኒው በምትሉበት ጊዜ የቀጣኛው ፌስ ላይ ይወስዳችኋል ማለት ነው። ቀጣኛው ፌስ ምንድነው ኮንፈርም ዩር ኢንፎርሜሽን ይላል ማለት ነው። እዚህ ጋር እንደምታዩት ሞባይል ነምበር፣ እዚህ ጋር ሞባይል ነምበራችሁን አስገብታችሁበት ቬሪፋይ ማድረግ ይኖርባችኋል። የግድ ኢሜል አለ፣ ኢሜሉንም የግድ ቬሪፋይ ማድረግ ይኖርባችኋል ማለት ነው። ይሄን የሚከብድ ነገር የለውም። ሞባይል ቁጥራችሁን ታስገቡበታላችሁ፣ አድናው የሚለውን ነክታችሁት ማለት ነው። ከዛም በኋላ ሞባይል ቁጥራችሁን ካስገባችሁበት በኋላ ቬሪፊኬሽን ይልክላችኋል። ከዛም በኋላ ራይት ይሆንላችኋል ማለት ነው። ኢሜሉንም ራይት ያደርግላችሁ። ይሄ ሪፈራል ኮድ የሚለው ኦፕሽናል ነገር ነው ማለት ነው። ይሄን የሚያጠራጥር ነገር ስለሆነ ይሄንንም ብታለፉት ችግር የለውም ማለት ነው። ስለዚህ ይሄ ሪፈራል ኮድ ካለፋችሁት በኋላ ወደ ቀጣይኛው ስቴፕ ላይ ይወስዳችኋል ማለት ነው። ከዛ በመጨረሻ ማለት ነው ምንድነው ካርዳችሁን ጠብቁ ይላችኋል ማለት ነው። ምንድነው ካርዳችሁን ጠብቁ የሚላችሁ ከ10 ደቂቃ በኋላ ምናምን ይላክላችኋል ካርዳችሁ ነው የሚላችሁ። ግን 10 ደቂቃ ራሱ አይፈጅም ማለት ነው። ስለዚህ እናንተ ትጠብቃላችሁ ካርዳችሁ ማለት ነው። በመጨረሻ እንደኔ ካርዳችሁ ይላክላችኋል ማለት ነው። ቅድም የሞላችሁ ፉል ኢንፎርሜሽን ከጨረስን በኋላ ካርዳችን ይላክልናል ማለት ነው። አሁን በመታየት መልኩ ካርዳችን ተልኮልናል ማለት ነው። ይሄ የግሌ ስለሆነ ብዙ ምንትን ለማድረግ አልፈለኩም ማለት ነው። ለዛ ነው ብዙ ያላሳየዋችሁ ካርዱ ምናምን ቁጥሮቹን ሲጀመር ማሳየት የለባችሁም እናንተ ራሱ ቁጥሮቹን ሰው ካወቀ በእናንተ ሊያዝ ስለሚችል ማለት ነው። ስለዚህ ቁጥሮቹን ማሳየት የለባችሁም። እንደዚህ አድርጋችሁ ካርዳችሁን ይሰጣችኋል። ስለዚህ ማዘዝ ስትፈልጉ ካርድ ስትጠየቁ ይሄንን ካርዳችሁን ታሳያላችሁ ማለት ነው። ይሄን የሚከብድ ነገር የለውም፣ በጣም ቀላል ነው። ቪዲዮ እንደተመቻችሁ ስለማልጠራጠር ቪዲዮ ላይክ እያረጋችሁት ማለት ነው። ለቻናላችንም ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ እንደዚህ አይነት መረጃዎችን እንዳደርሳችሁ ቶሎ መረጃ እንዲደርሳችሁ ቶሎ እንደዚህ አይነት መረጃዎች እንዲደርሳችሁ ደግሞ የደውል ምልክቷን ማብራታችሁን እንዳትረሱ ማለት ነው። ሳምንት እስከምንገናኝ ድረስ መልካም ሳምንት። Hey kid, don't ever let them get inside your head. They'll tell you what to do in life instead of everything you know that you could get.